እንደምናመሻችሁ እራት ቆንጆ ነው። ከዚህ በመቀጠል የአዋሽ ባንክ ሲኒየር ቺፍ ማርኬቲንግ ኦፊሰር አቶ ዮሐንስ መርጋ መልእክት እንዲያስተላልፉልን እሳቸውን ጋብዛለሁ። በጭብጨባ የተከበራችሁ የእስልምና ሃይማኖት አባቶችና ኡስታዞች፣ የተከበራችሁ የማህበረሰብ አባላት፣ ክቡራን አረጋውያን፣ እንዲሁም የሚዲያ አባላት፣ ክቡራትና ክቡራን፣ ከሁሉ አስቀድሜ ለዚህ ለተቀደሰ ለ1447ኛ የረመዳን ወር ጾም እንኳን በሰላም አደረሳችሁ እያልኩ በዛሬው ዕለት የረመዳን ወር ጾምን በማስመልከት በዝቅተኛ ገቢ ለሚተዳደሩ በዚህ ስፍራ በተዘጋጀው የኢፍጣር መርሃ ግብር ላይ ለመታደም ጥሪያችንን አክብራችሁ ስለተገኛችሁልን በራሴና በባንኩ ስም እንኳን ደህና መጣችሁ እያልኩ የተሰማኝን ጥልቅ ደስታ ልገልጽላችሁ እወዳለሁ። ባንካችን ማህበራዊ ኃላፊነቱን ለመወጣት ከተቋቋመበት ጊዜ ጀምሮ ላለፉት 31 ዓመታት ሰው ተኮር በሆኑ ተግባራት ላይ በመሳተፍ በተለይ በትምህርት፣ በጤና፣ በስራ ፈጠራ እንዲሁም በዝቅተኛ ገቢ ለሚተዳደሩ ወገኖቻችን የመኖሪያ ቤት ጭምር በመገንባት ከፍተኛ በጀት በመመደብ በርካታ ስራዎችን ሲያከናውን ቆይተዋል። በዚህ ክቡር የረመዳን ወር ከእናንተ ጋር የኢፍጣር መርሃ ግብር ላይ መገኘታችን ለእኛ ትልቅ ክብርና ደስታ የሚሰማን ሲሆን ረመዳን ለብዙዎች መንፈሳዊ ጊዜ ቢሆንም በተጓዳኝ የመተሳሰብ፣ የመካፈል እና የአንድነት ወር መሆኑ ይታወቃል። ይህ ወር እውነተኛ ሀብት የሚመስለው ገንዘብ ብቻ ሳይሆን በመካፈል፣ በመረዳዳት እና በመደጋገፍ የዚህን የእስልምና ሃይማኖት አስተምሮ በሚገባ የሚያሳይ ነው። ባንካችን በአሁኑ ወቅት ከ1000 በላይ ቅርንጫፎች አሉት። ላለፉት 31 ዓመታት የከፈታቸው በመላው ኢትዮጵያ የሚሰሩ ከዚህ ውስጥ 3.5 ሚሊዮን በላይ ከወለድ ነፃ የባንክ አገልግሎት ተጠቃሚ ደንበኞች ያፈራ ታላቅ ባንካችሁ ነው። ከነዚህ 1000 በላይ ከሚሆኑት ቅርንጫፎች 50 የሚሆኑት ደግሞ ፉል ፍሌጅ ወይም ከወለድ ነፃ ቅርንጫፍ የሀላል አገልግሎት የሚሰጡ ቅርንጫፎች ናቸው። ባንካችን እስካሁን በወለድ ነፃ የፋይናንስ ዘርፍ ብቻ ባንክ ነው። በአገልግሎት ዘርፍም መሪ ባንክ በመሆን የሀጅ ተጓዦችን የገንዘብ አሰባሰብን አከናውኗል። እንዲሁም ለሀጅ ጉዞ የሚያስፈልግ የውጭ ምንዛሪ በማቅረብ ለሀጅ ተጓዦች አስፈላጊ ድጋፍ እየሰጠም ይገኛል። ክቡራትና ክቡራን፣ አዋሽ ባንክ ሁልጊዜም የማህበረሰቡ አካል እንደመሆኑ መጠን በደስታም ሆነ በሀዘን ጊዜ ከማህበረሰቡ ጎን በመቆም ለወገን ደራሽ የሆነ ባንክ ነው። ስለሆነም ተመጣጣኝ፣ ፍትሃዊ እና ተደራሽ የፋይናንስ አገልግሎት ማቅረቡን አጠናክሮ የሚቀጥል ሲሆን እናንተንም ነገ የእኛ ባንክ ደንበኛ እንድትሆኑ ካልሆናችሁ ማለት ነው ይጋብዛል። ወደፊትም ማህበረሰባችን በሚገጥሙ ፈተናዎች ሁሉ ከጎን መቆሙን ይቀጥላል።
የጤና እና የተስፋ ወቅት እንዲሆንላችሁ ባንካችን ይመኛል። ፈጣሪ አዋሽን ይባርክ፣ ሀገራችንንም ይባርክ። አመሰግናለሁ። በደንብ ሞቀኝ ያደረጋችሁ በጭብጨባ አቶ ዮሐንስ መርጋ የአዋሽ ባንክ ሲኒየር ቺፍ ማርኬቲንግ ኦፊሰር ያስተላለፉልን መልእክት ከልብ እናመሰግናለን። አዋሽ የእናንተ ነው። አዋሽ ለእናንተ ከእናንተ ጋር ቆሟል። ዛሬ እዚህ ብቻ አይደለም፣ በመላ ኢትዮጵያ በተለያዩ ከተሞች ይህን የአፍጥር ፕሮግራም በማዘጋጀት ወንድሞቻችን አለላችሁ ያለ ባንክ ነው። እንደገና መስግኑልን አዋሽ ባንክ ነው። አዋሽ ማክብሩልኝ። የሰላም የጸሎትና የራስን ማንነት የመፈተሻ ታላቅ ወር ይህ ረመዳን ከመንፈሳዊነቱ ባሻገር ለማህበረሰባዊ ትስስርና ሰብአዊነት ትልቅ ትምህርት የሚሰጥበት ጊዜ ነው። የረመዳን ጊዜ ራስን መግዛት ወይም ተቅዋ፣ ጾም ከምግብ ከውሃ መከልከል ብቻ ሳይሆን ምላስን፣ ሐሜትን፣ ልብን ከክፋትና ከዓይን ካልተገቡ ነገሮች መጠበቅን ያስተምራል። ታዲያም ርኅራኄንን በልብ ይጭራል። መራብና መጠማት የሌላቸውን ሰዎች ችግር እንድንረዳ ያደርገናል። በዚህ ወር ውስጥ ምጽዋት ወይም ሰደቃ እጅግ የላቀ ምንዳ አለው፣ እጅግ የላቀ አጅር አለው። ታዲያ ይህንን በማስመልከት አዋሽ ፍላስ ከወለድ ነፃ የባንክ አገልግሎት ከወንድም ካሊድ ፋውንዴሽን ጋር በጋራ በመሆን እዚህ የምንመለከታቸው ከ1000 በላይ የሚሆኑ እናቶችን፣ አባቶችን፣ ተጽዕኖ ፈጣሪዎችን ጋብዞ በዛሬዋ ረመዳን 8 እያስፈጠረልን ይገኛል። ወንድም ካሊድ ወደ መጨረሻው መጥቶ ዱዓውን ይቀበላል። እናንተም እያፈጠራችሁ ስለሆነ በደንብ ሞራሉን እንዳላስቸግራችሁ ብዬ ነው ቀዝቀዝ ያደረግኩት። ግድ የለም አፍጥሩ፣ አብሽሩ። ወደ በኋላው በደንብ ዱዓ ታረጉልናላችሁ እያፈጠራችሁ